ጭጋግና ጠል ከተሰኘው አጫጭር ልቦለድ የተወሰደ። ደራሲ ስብሐት ለአብ ገብረ እግዚአብሔር፣ ተራኪ ካስኤል መላኩ፣ አዘጋጅና ኤዲተር ቃል ኪዳን አየለ። ኤሊን ድንጋይ ያለበስክ። የተወደዳችሁና የተከበራችሁ የሆሳብ ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? እነሆ ጭጋግና ጠል ከሚለው አጫጭር ልቦለድ ውስጥ ኤሊን ድንጋይ ያለበስክ የተሰኘውን አጭር ልቦለድ ቀንጨብ አድርገን ልናስደምጣችሁ ወደድን። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በነገራችን ላይ ትረካውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትዘነጉ። ላይኩ ደስ ይለናል፣ ሼሩ ብዙ ሰው ጋር እንድንደርስ ያደርጋል፣ ኮሜንቱ ደግሞ በሚቀጥለው ስራችን ላይ የጎደለንን ነገር አስተካክለን እንድንመጣ ያደርገናል። በድጋሚ አሁንም አብራችሁን ቆዩ። የአሮጊት ድምጽ ተመልከት፣ አንተ ሰው ተመልከት፣ ወደ ኋላ ተመልከት አላቸው። አቶ እንዳፍራሽ ዘወር ብለው ቢያዩ ግፊያ ጥድፊያ ነው መንግስተ ሰማያት ለመግባት። የአቶ እንዳፍራሽን ታላቅ ወንድም ጋሼ መላኩን ሰዎች እየቀደሟቸው ያልፋሉ። ጋሼ መላኩ በንዴት አቶ ናደው አንጋደው ብለው ጮሁበት። ሳያይረግጧቸው ያለፈው አንካሳ ሰማዕት መሳይ ሳይሰማቸው አለፈ። ስንቱ ጉድ አለ እናንተ፣ ራስ አልፈን ጾመናል፣ ጸልየናል፣ መጽውተናል እያሉ እያጉረመረሙ እየተጓሸሙ ትልቁ በር ደረሱ። ጋሼ መላኩ መዝገባ አንባቢዎች አትገባም አሏቸው። ምነዋ ልጅ ረግሞሃል? ምን አባቱ ቆርጦት እንጂ አባቱን እኮ ቀስ አትሳደባ፣ ልጅ ዲዳ ነው። ምን ብሎ ረገመ? መሬት አትቀበልህ ፈጣሪ አይማርህ ብሎ ዲዳ ነው እያልኳችሁ እናውቃለን። ዲዳ ነው፣ ደንቆሮም ጭምር ነው እኮ። እንዴት አባቱ ብሎ ረገመኝ? እሱ አዝኖ አለቀሰ። አዋቂዎች ሐዘን ለቅሶውን ወደ ቋንቋ ተረጎሙት። መልአክ በመዝገብ አሰፈረ። ሐሰት ይደፋር ያዘው ጣለው አሉና ይዘው ከገደሉ አፋፍ ወደ ገሃነብ ቢወረውራቸው ጋሼ መላኩ ኡኡ እያሉ እየጮሁ ሲወድቁ ብንን ብለው ነቁ። አቶ እንዳፍራሽ እኚህ ፍራሽ አዳሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከደከ ሰይጣን አሉ። አቶ እንዳፍራሽ እያማተቡ በሌሊቱ በውድቅቱ እንደተጋደሙ ስለዚህ ህልም እያሰቡ ረጅም ጊዜ ቆዩ። ወንድማቸው ጋሼ መላኩ ከሞቱ 7 ዓመት አልፏቸዋል። ዛሬ መምጣታቸው ምን ይባላል? ደሞስ የምን ዲዳ ልጅ ነው እሱ? ጋሼ መላኩ አልወለዱም። ምን ማለት ይሆን? እንዲያሰላስሉ ቀስ በቀስ እንቅልፍ ሸለብ ባደረጋቸውና ጨርሶ ሳይወስዳቸው ሌላ ህልም ድቅና ለከፊታቸው። ጋሼ መላኩ ባህታዊ ሆነው ከስተው መንምነው አጥንት ብቻ ቀርተው በዘንጋቸው ወደ ዋሻቸው በኩል እየጠቆሙ ናልንገር ወንዳፍራሽ አሏቸው። አቶ ወንዳፍራሽ ፈርተው እምቢ ሊሉ ፈለጉ። ጋሼ መላኩ እየጎተቱ ወደ ዋሻው አስገቧቸው። ዋሻ ውስጥ እንደገቡ አሁንም የአሮጊት ድምጽ ስማ አንተ ሰው ስማ፣ ወደ ኋላ ስማ አሏቸው። ፈጣሪም ሴት ልጁን ሕይወትን ለሞት ዳረለት፣ ሞትም ሰይጣንን ሚዜ ሁነኝ አለው። እርጅና ጨምዳዳፉን እያጣጣመ ወደ አቶ ወንዳፍራሽ በኩል ሲመጣ አቶ ወንዳፍራሽ ሊሸሹ ዘወር ቢሉ ጋሼ መላኩ የዋሻውን በር በትልቅ ድንጋይ ድፍን ሲያረጉባቸው እርጅና ሊዛቸው እጁን ሰደድ አድርጎ አፈፍ ሊያረጋቸው ሲል ብንን አሉ።
አሁንም ከእንቅልፋቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክደከ ሰይጣን አቶ ወንዳፍራሽ ሌላ ህልም እንዳያዩ ፈሩ። ተነስተው ወደ ቤተ ክርስቲያን ሄዱ። ከቅዳሴ በኋላ ወደ ቤታቸው ሲያዘግሙ ድንገት ጣሉ። ስለሰሙት ያንን የአሮጊት ድምፅ በህልማቸው አንተ ሰው ተመልከት፣ አንተ ሰው ስማ ያላቸውን ድምፅ አሁን በእውናቸው ስለሰሙት ደነገጡ። የጀመሩትን እርምጃ ሳይጨርሱ መሃል ቤት ድርቅ ብለው ቀሩ። ያ የአሮጊት ድምፅ በዝግታ በቀስታ እንዲህ ይላል። ኤሊን ድንጋይ ያለበስክ እውራ አሞራን የምትመገብ ዮናስን በአሳ ሆድ ያኖርክ የጠበቅክ አምላክ እኔን ሳለሁ አትልኝም ወይ? ምሳዬን አትጥልልኝም ወይ? አቶ ወንዳፍራሽ በፍርሃት የተርበተበቱ ወደ ድምፁ በኩል ዘወር አሉ።